ሰላም ጤና ይስጥልኝ የቻናላችን ቤተሰቦች። ዛሬ በዓለማችን ላይ በኢኮኖሚ፣ በወታደራዊ አቅም፣ በፖለቲካ ተጽዕኖና በቴክኖሎጂ መሪነት ከፍተኛውን ስልጣን የጨበጡትን 10 ሀያላን ሀገራት በዝርዝር እንመለከታለን። እስከ ቪዲዮው መጨረሻ አብራችሁን ቆዩ። ለቻናሉ አዲስ ከሆናችሁ ሰብስክራይብ ማድረጋችሁን እንዳትረሱ። አንደኛ፣ ዩናይትድ ስቴትስ ኦፍ አሜሪካ። በመጀመሪያ ደረጃ ላይ የምትገኘው አሜሪካ የዓለማችን ቁጥር 1 ልዕለ ኃያል ሀገር ናት። አሜሪካ ከ30 ትሪሊዮን ዶላር በላይ የሆነ የዓለማችንን ትልቁን ኢኮኖሚ ትመራለች። ከእሷ በታች ያሉ 10 ሀገራት በጋራ የሚያወጡትን ያህል ግዙፍ የወታደራዊ በጀት ከ800 ቢሊዮን ዶላር በላይ ብቻዋን ትመድባለች። በፕሬዝዳንት ዶናልድ ትራምፕ የምትመራው አሜሪካ በሁለተኛው የዓለም ጦርነት ማጠናቀቂያ ላይ ባሳየችው የቴክኖሎጂ እና የዲፕሎማሲ የበላይነት እንዲሁም በዶላር አቅምና በሆሊውድ ባህላዊ ተጽዕኖ ዓለምን በበላይነት መምራቷን ቀጥላለች። ሁለተኛ፣ ቻይና። በፍጥነት እያደገች ያለችውና ሁለተኛዋ ልዕለ ኃያል ሀገር ቻይና። በፕሬዝዳንት ሺ ጂንፒንግ የምትመራው ቻይና የዓለማችን የኤሌክትሮኒክስ እና የቁሳቁስ ማምረቻ ማዕከል በመሆን የዓለም ፋብሪካ የሚል ስያሜ ተሰጥቷታል። ኢኮኖሚዋ ወደ 18 ትሪሊዮን ዶላር የተጠጋ ሲሆን በአሁኑ ጊዜ በአርቲፊሻል ኢንተለጀንስ እና በሮቦቲክስ የመሪነቱን ቦታ እየያዘች ነው። ከ2 ሚሊዮን በላይ ንቁ ወታደሮች ያሉት ትልቁን የቆመ ጦር ሰራዊት ትይዛለች። የቀበቶና መንገድ ቤልት ኤንድ ሮድ የተባለው የንግድ መስመር ዝርጋታዋም በዓለም አቀፍ ደረጃ ያላትን ተጽዕኖ በከፍተኛ ሁኔታ አስፍታለች። ሶስተኛ፣ ሩሲያ። ከዩክሬን ወረራ በኋላ ከፍተኛ የኢኮኖሚ ማዕቀብና የዓለም አቀፍ መገለል ቢቀጥማትም ሩሲያ አሁንም በዓለማችን ላይ ካሉ ቀዳሚ ሀያላን ሀገራት አንዷ ናት። በፕሬዝዳንት ቭላድሚር ፑቲን የምትመራው ሩሲያ ለሀያልነቷ ዋናው ምክንያት ያላት እጅግ ግዙፍ የመሬት ስፋት፣ የማይጠገብ የተፈጥሮ ጋዝና የነዳጅ ሀብት በተለይ ለአውሮፓ እና ለእስያ የምታቀርበው እና ከሁሉም በላይ ደግሞ በዓለማችን ላይ ከ5500 በላይ የኒኩለር ጦር መሳሪያዎችን በመያዝ አንደኛ መሆኗ ነው። አራተኛ፣ ዩናይትድ ኪንግደም እንግሊዝ። ታላቋ ብሪታንያ በለንደን ከተማ አማካኝነት የዓለማችን የፋይናንስ እና የኢኮኖሚ ማዕከል ናት። በታሪክ በዓለም ላይ ሰፊ ግዛቶችን ያስተዳደረችው እንግሊዝ ዛሬም በተባበሩት መንግስታት ድርጅት የጸጥታው ምክር ቤት ቋሚ መቀመጫ ያላት እና በኔቶ ውስጥ መሪ ሚና የምትጫወት ሀገር ናት። በቅርቡ በጠቅላይ ሚኒስትር ኪር ስታርመር የምትመራው ይህች ሀገር ጠንካራ ዲፕሎማሲ፣ የሳይንስ ምርምር እና M16 የተባለው ዓለም አቀፍ የስለላ መዋቅሯ የሀያልነቷ መገለጫዎች ናቸው። አምስተኛ፣ ጀርመን። የአውሮፓ ህብረት የኢኮኖሚ ሞተር በመባል የምትታወቀው ጀርመን በአውሮፓ ውስጥ በህዝብ ቁጥር አንደኛ ናት። ከ4 ትሪሊዮን ዶላር በላይ የኢኮኖሚ አቅም አላት። ሀገሪቱ በተለይም በመኪና ማምረት እንደ መርሴዲስ፣ BMW እና ከከባድ ኢንጂነሪንግ ኢንዱስትሪ በዓለም ግንባር ቀደም ስም አላት። በኦላፍ ሾልዝ የምትመራው ጀርመን በአሁኑ ጊዜ ለዓለም አቀፍ ታዳሽ ኃይል ሪኒዌብል ኢነርጂ ሽግግር የምታደርገው ጠንካራ አመራር እና የቴክኖሎጂ ፈጠራ በአውሮፓ ፖለቲካ ላይ ፍጹም የበላይነት አላት። ስድስተኛ፣ ደቡብ ኮሪያ። ደቡብ ኮሪያ የቴክኖሎጂ እና የኢንዱስትሪ ግዙፍ ናት። እንደ ሰሚኮንዳክተር ቺፕስ፣ ስማርትፎን፣ ሳምሰንግ እና ሮቦቲክስ ባሉ ከፍተኛ የቴክኖሎጂ ምርቶች ላይ የተመሰረተ ጠንካራ ኢኮኖሚ አላት። በፕሬዝዳንት ዩን ቢ
የል የምትመራው ደቡብ ኮሪያ በኢኮኖሚዋ በተጨማሪ ሃሊዩ ኮሪያን ዌቭ የሚባለው የኬፖፕ ሙዚቃ፣ የኮሪያ ፊልሞች እና ባህል በዓለም ዙሪያ ያሉ ቢሊዮን ወጣቶችን ልብ በመማረክ እጅግ ከፍተኛ የሆነ የለስላሳ ኃይል ሶፍት ፓወር ባለቤት መሆን ችላለች። ሰባተኛ ፈረንሳይ በአውሮፓ ህብረት ውስጥ ቁልፍ የፖለቲካ ተዋናይ እና በተባበሩት መንግስታት የጸጥታው ምክር ቤት ቋሚ ድምጽ ያላት ሀገር ናት። በፕሬዝዳንት ማኑኤል ማክሮን የምትመራው ፈረንሳይ በራሷ የምታስተዳድረው ጠንካራ የኒውክሌር ኃይል እና ገለልተኛ ወታደራዊ አቅም አላት። በተለይም በአፍሪካ እና በመካከለኛው ምስራቅ ሀገራት ላይ ያላት ታሪካዊ ወታደራዊ እና ጥልቅ ዲፕሎማሲ ትስስር በዓለም አቀፍ የጂኦፖለቲካ መድረክ ላይ የማይናቅ ድምጽ ሰጥቷታል። 8ኛ ጃፓን ላለፉት ዓመታት የኢኮኖሚ መቀዝቀዝ ቢያጋጥማትም ጃፓን አሁንም ከ4 ትሪሊዮን ዶላር በላይ የሆነ የዓለም አራተኛዋ ግዙፍ ኢኮኖሚ ባለቤት ናት። ሀገሪቱ በሳይንስ ምርምር፣ በሮቦቲክስ፣ በኤሌክትሮኒክስ እና በአውቶሞቲቭ ኢንጂነሪንግ እንደ ቶዮታ የዓለም መሪ ናት። እጅግ ዘመናዊና በቴክኖሎጂ የረቀቀ ወታደራዊ ኃይል ሰልፍ ዲፌንስ ፎርስ ያላት ሲሆን በዓለም አቀፍ ደረጃ በባህል ተጽዕኖዋ እንደ አኒሜ እና በስልጣኔዋ እጅግ የተከበረች ሀገር ናት። 9ኛ ሳዑዲ አረቢያ የኦፔክ ድርጅት ዋና መሪና የመካከለኛው ምስራቅ የኃይል ማዕከል ናት። ሳዑዲ አረቢያ ያላትን እጅግ ግዙፍ የነዳጅ ክምችት እና በቢሊዮን ዶላር የሚቆጠሩ የሉዓላዊ ሀብት ፈንድ በመጠቀም የዓለም አቀፍ የኃይል ገበያና በፋይናንስ ዘርፍ ላይ ከፍተኛ ተጽዕኖ ማሳደር አቅም አላት። የወደፊቱ መሪ ልዑል መሐመድ ቢን ሰልማን የምትመራው ሀገሪቱ በአሁኑ ጊዜ ቪዥን 2030 በተባለው ግዙፍ ፕሮጀክቷ ኢኮኖሚዋን ከነዳጅ ውጪ በቱሪዝም እና በቴክኖሎጂ ለመቀየር ትልቅ ኢንቨስትመንት እያደረገች ነው። 10ኛ እስራኤል በመሬት ስፋትና በህዝብ ቁጥር ትንሽ ብትሆንም እስራኤል በዚህ ዝርዝር ውስጥ የምትካተተው ባላት እጅግ የላቀ የቴክኖሎጂ ኢኮኖሚ እና በዓለም ላይ መሪ የሆነው የሳይበር ደህንነትና ወታደራዊ ስልጠና አቋሟ ምክንያት ነው። በጠቅላይ ሚኒስትር ቤንያሚን ኔታንያሁ የምትመራው እስራኤል የረቀቁ የስለላ መዋቅሮች እንደ ሞሳድ፣ የአየር መከላከያ ስርዓቶች፣ አይረን ዶም እና ከምዕራባውያን በተለይም ከአሜሪካ ጋር ያላት ጥልቅ የጂኦፖለቲካ ጥምረት ሁልጊዜም በአካባቢው ሀያል እንድትሆን አድርጓታል። ልዩ እውቅና ህንድ በመጨረሻም ልዩ እውቅና የሚገባት ሀገር ናት። በጠቅላይ ሚኒስትር ናሬንድራ ሞዲ የምትመራው ህንድ በዓለም ላይ አንደኛ የህዝብ ቁጥር 1.4 ቢሊዮን ያላት ሲሆን በኢኮኖሚ ደግሞ 5ኛ ደረጃ ላይ ትገኛለች። ያላት የኒውክሌር አቅም፣ የጠፈር ምርምር ISRO፣ የወታደራዊ ጥንካሬ፣ በኢንፎርሜሽን ቴክኖሎጂ IT ዘርፍ ላይ ያላት ፈጣን እድገት ወደፊት የዓለማችን ቀጣይ ልዕለ ኃያል ሀገር እንደምትሆን ግልጽ ማሳያ ነው። የዛሬው ቪዲዮአችን ይህንን ይመስል ነበር። ከነዚህ 10 ኃያላን ሀገራት ውስጥ የእናንተን ትኩረት የሳበው የትኛው ነው? ወደፊትስ የትኛው ሀገር አንደኛ ደረጃን የሚይዝ ይመስላችኋል? አስተያየታችሁን ኮሜንት ላይ አስቀምጡልኝ። ቪዲዮውን ከወደዳችሁት ላይክ ማድረጋችሁን፣ ለባህላችን ሰብስክራይብ ማድረጋችሁን አትርሱ። በሚቀጥለው ቪዲዮ እስከምንገናኝ ቻው።